ማታ ተቀብተሽ ተኚ፣ ጧት ስትነሺ የሚገርም ለውጥ ታያለሽ። ጧት ከእንቅልፍሽ ስትነሺ መስታወት ፊት ቆመሽ ጸጉርሽን ስታዩ ያ የደረቀና የሚሰባበረው ጸጉርሽ ተቀይሮ እጅግ በጣም ለስላሳና የሚያብረቀርቅ ሆኖ ማየት ምን ያህል ደስ እንደሚል አስቢው። እጅሽን በጸጉርሽ መካከል ስታሳልፊው ያለምንም መያያዝ ቀስ ብሎ ሲወርድ ያ ደግሞ በእውነት የሚሆን ነገር ነው። ዛሬ የምንነጋገረው ነገር ዝም ብሎ መላምት ወይም ተረት ተረት አይደለም። ማታ ተቀብተሽ ተኝተሽ ጧት ስትነሺ በጸጉርሽ ላይ የምታዩ ለውጥ ህልም እንዳይመስልሽ። ቀን ላይ በስራ፣ በትምህርት፣ በቤት ውስጥ ጫናና በህይወት ሩጫ ምክንያት ለጸጉራችን የሚሆን 30 ደቂቃ እንኳን ማግኘት ይከብደናል። ነገር ግን እኛ ተኝተን ስናርፍ ጸጉራችን አይተኛም። ይህንን ድንቅ የተፈጥሮ ሚስጥር አብረን ከማየታችን በፊት ሁልጊዜም እንደዚህ አይነት ጠቃሚና እውነተኛ ተፈጥሯዊ መፍትሄዎች እንዳያመልጡሽ አሁኑኑ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኚ። ደውሏንም ተጫኛት። ለመሆኑ እኛ ተኝተን እያለ በጸጉራችን ላይ ምን ይፈጠራል? ቀለል ባለ መንገድ ስንረዳው ማታ ላይ የራስ ቅላችን ሙቀቱ በትንሹ ይጨምራል። የጸጉር ቀዳዳዎቻችን ደግሞ ይከፈታሉ። በሳይንሱ ዓለም የሰውነታችን ሴሎችና የጸጉር ስሮቻችን በከፍተኛ ሁኔታ የሚታደሱትና የሚመገቡት እኛ ተኝተን በምናርፍበት ጊዜ ነው። ስለዚህ በዚህ ሰዓት የምንቀባው ቅባት ወደ ጸጉር ስር በጣም በጥልቀት ዘልቆ ይገባል። ለዚህ ውህድ የምንጠቀመው ዋናው ነገር ቅርንፉድ ነው። ቅርንፉድ በውስጡ ዩጂኖል የተባለ ጠንካራ ንጥረ ነገር ይዟል። ይህ ንጥረ ነገር የራስ ቅል ላይ የሚፈጠሩ ባክቴሪያዎችንና ፎሮፎርን ያጠፋል። የደም ዝውውርንም በማፋጠን የሳሳውን ጸጉር ያሳድገዋል። ለዚህ ግብአት የሚያስፈልጉን ነገሮች 2 የሾርባ ማንኪያ ቅርንፉድ፣ ግማሽ ሲኒ ንጹህ የኮኮናት ዘይት ወይም ደግሞ ኮኮናት ከሌለሽ የወይራ ዘይት መጠቀም ትችያለሽ። አዘገጃጀቱን አብረን እንስራው። መጀመሪያ ቅርንፉዱን በደንብ ፈጭተን ወደ ዱቄት እንቀይረዋለን። በመቀጠልም በንጹህ ዕቃ ውስጥ ቅርንፉዱንና የኮኮናት ዘይቱን እንጨምራለን። እዚህ ጋር ትልቅ ጥንቃቄ ማድረግ ይኖርብሻል። ዘይቱን በቀጥታ እሳት ላይ እንዳታረጊው። ይህ ትልቅ ስህተት ነው። ምክንያቱም በቀጥታ እሳት ሲመታው የዘይቱንና የቅርንፉዱን ጠቃሚ ንጥረ ነገሮች ይገድላቸዋል። በምትኩ የፈላ ውሃ ባለው ድስት ውስጥ ብልቃጡን አስቀምጠን በውሃው ሙቀት ዘይቱና ቅርንፉዱ ለ15 ደቂቃ ቀስ እያሉ እንዲዋሃዱ እናደርጋለን። ዘይቱ ቀለሙ ወደ ወርቃማና ቡናማ ሲቀየር ከእሳቱ አውርደሽ እንዲቀዘቅዝ ታዩ። በደንብ ሲቀዘቅዝ በስስ ጨርቅ አጥርተሽ ፈሳሹን ብቻ ለዩ። አሁን ዘይታችን ዝግጁ ነው። ነገር ግን ይሄንን ዝም ብሎ ተቀብቶ መተኛት ብቻውን ሙሉ በሙሉ ለውጥ አያመጣም። ትልቁ ሚስጥር ያለው አቀባቡና ማሳጅ አደራረጉ ላይ ነው። ብዙዎች የሚሰሩት ትልቅ ስህተት ዘይቱን ተቀብተው ወዲያው መተኛት ነው። ትክክለኛው መንገድ ግን ከመተኛትሽ በፊት የጣቶችሽን ጫፍ ብቻ በመጠቀም ዘይቱን የራስ ቅልሽ ላይ እየተቀባሽ ለ10 ደቂቃ ማሳጅ ማድረግ ነው። በመቀጠል የኢንቨርዥን ዘዴን እንጠቀማለን። ራስሽን ቀስ አድርገሽ ወደ ታች ዘቅዘቅ በማድረግ ለተጨማሪ 4 ደቂቃ ማሳጅ አድርጊው። ይህ ደም ወደ ጭንቅላትሽ በከፍተኛ ሁኔታ እንዲፈስ ስለሚያደርግ ዘይቱ ወዲያው ወደ ጸጉርሽ ስር ይገባል። ሌላው ብዙ ሰዎች የሚሰሩት ስህተት ጸጉርሽን በፎጣ ጠቅልለሽ እንዳትተኚ። ይህ ጸጉርሽን በማድረግ ይሰባብረዋል። በምትኩ የሳቲን ጨርቅ ተጠቀሚ ወይም ትራስሽ ላይ የሳቲን ጨርቁን አልብሺው። ይህንን ውህድ በሳምንት 2 ወይም 3 ጊዜ ማታ ላይ ተቀብተሽ ደሪ። ጧት ስትነሺ ምንም አይነት ሰልፌት በሌለው ሻምፑ ታጠቢው። በመጨረሻም በቀዝቃዛ ውሃ ለቅልቂው። ቀዝቃዛ ውሃ የጸጉር ቀዳዳዎችን ዘግቶ እርጥበቱን በውስጡ ያስቀረዋል። ይህንን ውህድ ለ30 ቀናት ከተጠቀምሽ ጸጉርሽ ማደግ አቁሞ የነበረው በፍጥነት ሲያድግ፣ ሲወፍርና ሲበዛ ታይዋለሽ። ጸጉርሽ ጤናማና ሙሉ ሲሆን የሚሰጥሽ በራስ የመተማመን ስሜትና የውስጥ ደስታ ደግሞ እጅግ ልዩ ነው። ውበትሽ በራሱ መንገድ ሲያበራ አንቺም የበለጠ ጠንካራና ውብ እንደሆንሽ ይሰማሻል። የዛሬው አጭር ፈተና፣ ዛሬ ማታ ከመተኛትሽ በፊት በኩሽናሽ ውስጥ የሚገኘውን ቅርንፉድ አውጥተሽ ይህንን ዘይት አዘጋጂ። ዛሬውኑ የመጀመሪያ እርምጃሽን ውሰጂ። ከተጠቀምሽው በኋላ ያየሽውን ለውጥ ደግሞ ተመልሰሽ ኮሜንት ላይ አካፊኝ። ለጓደኞችሽም ይህንን መረጃ ሼር ማድረጉን እንዳትረሺ። የውበት ላብራቶሪ